እናንተ መሃል ላይ ነው ያላችሁት። እሱ እግዚአብሔር ነው። ይሄ ሁኔታችሁ ነው። እዚህ ሁኔታችሁ ጋር ስትመጡ ዶክተሮች ይመጡና ኤክስሬ ያነሳቸዋል፣ ስካን ያደርጓቸዋል፣ ብዙ ነገር ይነግሯችሁና አንድ ወር ነው የቀራችሁ ይላችኋል። አንድ ወር እንደቀራችሁ እንድታምኗቸው ምን ይሰጣችኋል? ሪፖርት ይሰጧችኋል። ዶክተሮችን እየተቃወምኩ አይደለም፣ በደንብ ስሙ፣ ስራቸው ነው። አንድ ዶክተር እንደዚህ አይቷችሁ አንድ ወር ነው የቀራችሁ ቢላችሁ አታምኑትም። እንድታምኑት የሚያደርግ ማስረጃ ይሰጣችኋል። ለዛ ነው እምነት ማስረጃ ነው። ምንምና ተስፋ የምናደርገውን ነገር ምንም የሚያስረግጥ ማስረጃ ነው። ዶክተሮቹ እንድታምኗቸው ምንድን ይሰጧችሁ? ማስረጃ ሪፖርት ይሰጧችኋል። ጋድ ደግሞ እዚህ ጋር ይመጣና ዶክተሩ አንድ ወር ነው የቀረ ይልሃል። ነብይ እዚህ ጋር አለ፣ እግዚአብሔርን የወከለ አፍ። ነብዩ እንደዚህ ይላል፣ የሚቀጥሉ አመታቶች ፍሬያማ ናቸው ይላል። ዶክተሩ አንድ ወር ነው የቀረ እያለ ነው። ነብዩ ደግሞ የሚቀጥሉ አመታቶች እያሉ። አሁን አንተ መሃል ላይ ነው ያለው። ዶክተሩን ከደገፍከው አንድ ወር ነው የቀረ፣ ነብዩን ከደገፍከው የሚቀጥሉ አመታቶች አሉ። እናንተ በሁለቱ መሃል ናችሁ። ወይኛውን መደገፍ አለብህ፣ ወይኛውን መደገፍ አለብህ። ስታምኑ ይሄኛውን እየደገፋችሁ ነው። ስታምኑ ምን እያላችሁ? ይሄኛውን እየደገፋችሁ። እምነት ማለት ይሄኛውን ትቶ ይሄኛውን መደገፍ ነው። ፕራካቶንዶ ሮቦሳ ሊብራሃዲያናኮ